ሶስቱም ምስክሮች በአንድነት እንዲቀሩ በአክብሮት ጠይቃለሁ። ሶስታቸውም ወይዘሮ ኮከብ ስትደበደብ በአይናቸው እንዳያችሁ ለፍርድ ቤቱ አስረድታችኋል። እንደሚታወቀው ለኮከብ የቅርብ ጓደኞቿ ናቸው። ታዲያ እንደዛ በክራንች ስትደበደብ ለምን አልገላገላቸው? ምክንያቱም በአንድ እጃቸው እሷን ሲደበድቧት በአንድ እጃቸው ደግሞ ሽጉጥ ይዘው እኛን እያስፈራሩ ነበር። ጭራሽ ወደ እሷ መቅረብ አልቻልንም። ይህ ውሸት ነው። በፍጹም ሊሆን አይችልም። እንዴ ለምን አይሆንም? ጥሩ ጥያቄ ነው። እንደሚታወቀው ደንበኛ በአንድ እግሩ መቆም አይችልም እና በአንድ እጁ ክራንች ተደግፎ ከቆመና በሌላኛው እጁ ወይዘሮ ኮከብን የሚደበድብ ከሆነ ሽጉጡ በምን እጁ ያዘው? ይህ ድርጊት ሲፈጸም አቶ ናደው ቆመው ሳይሆን ቁጭ ብለው ነው። ቁጭ ብለው ደግሞ ሁለቱንም ድርጊት በቀላሉ ማከናወን ይችላሉ። ጥያቄን ጨርሻለሁ። ኮር ፍርድ ቤት ውሳኔ። የዛሬው ችሎት በወንጀለኛ መቅጫ ሕግ ቁጥር 176 መሰረት ባል በሚስት ላይ ከፍተኛ የመደብደብ ጉዳት እንደፈጸመ ፍርድ ቤቱ አረጋግጧል። ስለሆነ አቶ ናደው ድንቁ ጥፋተኛ ሆነው ስለተገኙ በ8 ወር ጽኑ እስራትና ለተበዳዩም ወይዘሮ ኮከብ የሀብታቸውን ግማሽ እንዲያካፍሉ ፍርድ ቤቱ በአንድ ድምፅ ወስኗል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። አባቴ አትበለኝ። እኔ እንዳንተ አይነት ልጅ የለኝም። ባለጌ ሴቶች ሀብቴ ነጥቀውኝ ወይኒ ቤት ሲያስወረውሩኝ እንዲህ ቁጭ ብሎ የሚያይ ልጅ የለም። ወልደኛል። እንደ እናትም እንደ አባትም ሆነ አሳድገኛል። እንደዚህ አትበል። ወንድ የወለድኩ መስሎኝ ነዋ። ስምህንም መኩሪያ ብዬ የጠራው ታኮራኛለህ ብዬ ነው። አንተ ግን ማፈሪያ ነህ። ሂድ ከዚህ ሂድልኝ። እንዴት ነው የሴቶችን ጉዳይ አጣራልኝ? አጣራልኝ ባልከኝ መሰረት የተወሰኑ ነገሮችን ለማጣራት ጥረት አድርጌያለሁ። አራቱም ሴቶች የብዙ ዓመት ጓደኛሞች ናቸው። ሀብታም ወንዶችን እያደኑ ፍቅርና ትዳር ውስጥ በመክተት ሀብትና ንብረት የሚሰበስቡ ወንበዴዎች ናቸው። ሌላው መረጃ በእነሱ ምክንያት ትዳሩን የፈታ እስር ቤት የገባ እንዲሁም በርካታ ሀብቱን ተዘርፎ ራሱን ያጠፋ ሰው እንዳለ ለማወቅ ችያለሁ። ዛሬ አባቴን ልልህ አይደለም የመጣሁት። አንተን ያዋረዱ የዘረፉ ከሰው በታች አድርገው እንዲህ እስር ቤት ውስጥ እንድትበሰብስ ያደረጉን እነዛ እርጉም ሴቶች የገቡበት ገብቼ ከምድረገጽ እንደማጠፋልቅ አልገባለን የመጣሁት። ሂድ ወንዱንና ሕግ ያጓደለብኝን ፍትህ አስመልስልኝ። ሂድ። ያቺ ክፉ ቀን መቼም አልረሳትም። ይኸውልሽ ልጅ እዛ እስር ቤት ውስጥ እዛ ደረቅ ሲሚንቶ ላይ ተኝቼ ከጥቅም ውጭ ሆነ እግሬ። ወንድሜ ፖሊስ ነው። መኩሪያ ገዳይ እንደሆነ ደርሶበታል። ልጄ መኩሪያ የገባውን ቃል ሳይፈጽም ማንም ሰው ሊደርስበት አይችልም። ሄሎ፣ የት ነሽ? ወደ ቤት የመጣው